ውድ አድማጭና ተመልካቾቼ ዛሬ በብዙዎቻችሁ ጥያቄ መሰረት 65 ቅጠል ቆርቆሮ የብሎኬትና የእንጨት ቤት ልዩነቱን ስራልን ባላችሁት መሰረት 65 ቅጠል ቆርቆሮ ቤት በብሎኬት ሲሰራ ስንት ብር ያወጣል፣ እንዲሁም ደግሞ በእንጨት ተሰርቶ አሸዋ ግርፍ ሲደረግ ስንት ብር ይፈጃል የሚለውን መረጃ ይዤላችሁ ቀርቤያለሁ። ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንግዲህ ብዙዎቻችሁ ቻናሉን ሰብስክራይብ ሳታደርጉ ነው እየተመለከታችሁ ያላችሁት። ጠቃሚ መረጃ የምታገኙበት ቻናል ስለሆነ ሰብስክራይብ አድርጉ። እንዲሰራላችሁ የምትፈልጉትን የቤት አይነት ደግሞ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ እያየው የምሰራላችሁ ይሆናል። እንግዲህ ተመልካቾቼ ወደ ያስኩላችሁ መረጃ ስገባ ከዚህ ቀደም መስከረም ወር አካባቢ ላይ 65 ቅጠል ቆርቆሮ የእንጨት ቤቱን አቁሞ ከውስጥና ከውጪ መርጎ በር ገጥሞ ስንት ብር ያስፈልጓል የሚለውን ሰርቼላችሁ ነበር። አሁን ደግሞ ቤቱ ስለተጠናቀቀ ጠቅላላ ወጪውን ነግራችሁና ይሄው 65 ቅጠል ቆርቆሮ ደግሞ በብሎኬት ስንት ብር እንደሚሆን ሂሳቡን ሰራላችኋለሁ። ልዩነቱን ደግሞ አብረን የምናይ ይሆናል ማለት ነው። እንግዲህ 65 ቅጠል ቆርቆሮ የእንጨት ቤት ከፊኒሺንግ ውጪ ቤቱን ለማቆም 552170 ብር እንደፈጀ ነግሬያችሁ ነበረ። ከዛ ወዲህ ደግሞ አንዳንድ ስራዎች የተጨመሩ ተጨማሪ ወጪዎች አሉ። እነሱም የመሬት ወለሉን ኮንክሪት ለማድረግ ውስጡን 85500 ብር ገደማ ፈጅቷል። እንዲሁም ደግሞ የውጭውን ግርፍ ለማሰራት 104800 ብር ነው የወሰደው። እንዲሁም ሌላው የኤሌክትሪክ ስራ ነው። የኤሌክትሪክ ስራ 25000 ብር ነው የፈጀው። ግድግዳ ቻክና የጂፕሰም ኮርኒሱን ለመስራት ደግሞ 100000 ብር ገደማ ነው ወጪ የተደረገበት። ሌላው የበረንዳ ብረት ነው። የበረንዳ ብረት 4 ብረት ነው የተጠቀምነው። አንዱ 5000 ብር ነው የተሰራው፣ አራቱ 20000 ብር ነው። ሌላው ደግሞ ቀለም ነው። ቀለም አጠቃላይ ከነ ቀቢው ከነ ማቴሪያሉ 20000 ብር ነው የፈጀው። እንግዲህ ይህን ቤት አጠናቆ ለመግባት ተጨማሪ ወጪዎቹ ስንደምራቸው 354000 ብር ነው ያስጨመረው ባለፈው ካልኳችሁ ሂሳብ። እንግዲህ አጠቃላይ 65 ቅጠል ቆርቆሮ የእንጨት ቤት ከመሰረቱ ጀምሮ እስከ ፊኒሺንጉ ድረስ አጠናቆ ለመግባት 906170 ብር ፈጅቷል ማለት ነው። ይሄ እንግዲህ የተሰራ ወደ አርሲ አካባቢ ነው፣ ባለፈው ገልጬላችኋለሁ። 906170 ብር እንግዲህ ከአንዳንድ ወጪዎች ጋራ አጠቃላይ 1 ሚሊዮን አካባቢ ይፈጃል ማለት ነው ይህ ቤት። እንግዲህ ተመልካቾቼ ይሄ 65 ቅጠል ቆርቆሮ ቤት ደግሞ በብሎኬት ሲሰራ በ2018 ዓመተ ምህረት ስንት ብር ይፈጃል የሚለውን ዘርዘር አድርገን አንድ በአንድ ወጪዎቹን ለማየት እንሞክራለን። እሱም መጀመሪያ ላይ የምናየው ቀያሽ ነው። ስራውን ከመጀመራችን በፊት ግን ምን ያክል መሬት ያስፈልገኛል 65 ቅጠል ቆርቆሮ የብሎኬት ቤት ለመስራት ብላችሁ ለምትጠይቁ ከ120 ካሬ ጀምሮ ያላችሁ ሰዎች መስራት ትችላላችሁ። እንግዲህ ይህን ቤት ደግሞ የሰራውላችሁ ሴፕቲክ ታንከሩን ጨምሮ ነው። መጀመሪያ ላይ የምናየው ቀያሽ ነው። ለቀያሽ 4000 ብር ይከፈላል። ሁለተኛ ላይ ቆፋሪ ነው ያለው። ቆፋሪ ደግሞ የተቀየሰውን ስራ ለመቆፈር 5000 ብር ገደማ እንከፍላለን። ሌላው ሴፕቲክ ታንከር ለማስቆፈር 10000 ብር እንከፍላለን። ሌላው የሚያስፈልገው ማቴሪያል ብረት ነው። ብረት ባለ 6 120 ኬጂ ያስፈልጋል። 26400 ብር ነው አጠቃላይ 120 ኬጂ። ባለ 8 30 ቤርጋ ያስፈልጋል። አንዱ 830 ብር ነው። 30 ቤርጋ 24900 ብር ነው። ባለ 10 100 ቤርጋ ያስፈልጋል። አንዱ 1300 ብር ነው የተሸጠ ያለው። 100 ቤርጋ 130000 ብር ገደማ ነው። ባለ 12 20 ቤርጋ ያስፈልጋል። አንዱ 1800 ብር ነው። 20ው 36000 ብር ነው። እንደገና የፌሮ ማሰሪያ ሽቦ አለ ብላክ ዋየር 7 ኬጂ ያስፈልጋል። 7 ኪሎ ማለት ነው። አንዱ 220 ብር ነው አንዱ ኪሎ የሚሸጠው። 7 ኪሎ 1540 ብር ነው። እንግዲህ እዚህ ጋር የምናየው ሌላው የፌሮ ባለሙያ ነው። ፌራዮ 7500 ብር እንከፍላለን ሙሉ እነኚህ ብረቶቹን አሳስሮ ለሚጨርስልን ባለሙያ። ሌላው የሚያስፈልገው ሲሚንቶ ነው። ሲሚንቶ 175 ኩንታል ነው የሚያስፈልገን። አንዱ በአማካይ 1400 ነው የተሸጠ ያለው። 175 ኩንታሉ 245000 ብር ለሲሚንቶ ያስፈልገናል። ሌላው ብሎኬት ባለ 15 2600 ብሎኬት ያስፈልገናል። አንዱ 45 ብር ነው የሚሸጠው። 117000 ብር ለብሎኬት እናወጣለን። ሌላው ገረጋንቲ ነው። ገረጋንቲ 2 ቢያጆ ያስፈልገናል። አንዱ 12000 ብር ነው የተሸጠ ያለው አንዱ ቢያጆ በሲኖ። ሁለቱ ቢያጆ 24000 ብር። ጠጠር አንድ ሲኖ እንገዛለን።
ጠጠር አንድ ሲኖ እንገዛለን። እንግዲህ አንድ ሲኖ ትንሽ የተወሰነ ይተርፋል፣ ግን ያው ከሚያንስ ቢተርፍ ይሻላል በሚለው አንድ ሲኖ እንገዛለን። 60 ሺህ ብር ነው። ድንጋይ በሲኖ ሙሉ ተደርጎ ከተጫነ 3 ቢያጆ ይበቃል። ፉል ተደርጎ የሚጫነው ድንጋይ አንዱ 25 ሺህ ብር ነው። 3 ቢያጆ 75 ሺህ ብር ነው። እንጨት ለጣሪያ ስራ 25 ሺህ ብር ያስወጣናል። እንጨትና የሞራሌ ቆርቆሮ ባለ 32 ጌጁን የተጠቀምነው 65 ቆርቆሮ ያስፈልጋል። አንዱ 950 ብር ነው። 65ቱ 61750 ብር ያስወጣናል። ሌላው አሸዋ ነው። አሸዋ በሲኖ ትራክ 3 ቢያጆ ያስፈልጋል። አንዱ ቢያጆ 60 ሺህ ብር ነው እየተሸጠ ያለው። 3ቱ ቢያጆ 180 ሺህ ብር ነው። በርና መስኮት 120 ሺህ ብር ያስፈልገናል። የብረትና የእንጨት በርና መስኮት ለማስገጠም ማለት ነው። ሌላው የመስታወት ወጪ ነው። መስታወት 30 ሺህ ብር። እንዲሁም ደግሞ የኤሌክትሪክ ስራ አለ። እንግዲህ የኤሌክትሪክ ስራ ስካቶላ፣ ኮንዲዩት እንዲሁም ደግሞ ገመድ፣ አንዳንድ አምፑሎች ምናምን አካቶ 35 ሺህ ብር ይፈጅብናል። ሜቢ በጣም ሌግዠሪ ዘመናዊ እናደርገዋለን ካላችሁ ከዛ በላይም እስከ 50 ሺህ ብርም ሊሄድ ይችላል። ሌላው ጂፕሰም ነው። ጂፕሰም እንግዲህ ኮርኒሱን ለመስራትና እንዲሁም ደግሞ ግድግዳውን ቻክ ለማድረግ የጂፕሰም ወጪ ለ65 ቅጠል ቆርቆሮ የብሎኬት ቤት 100 ሺህ ብር ያስወጣናል በ2018። ሌላው የሴራሚክ ስራ ነው። ለሴራሚክ ስራ 80 ሺህ ብር ገደማ ይፈጃል። በቀጣይነት ደግሞ የምናየው ቀለም ነው። ቀለም 30 ሺህ ብር ከነ ባለሙያው ከነ ማቴሪያሉ 30 ሺህ ብር ይበቃል። ሌላው የውሃ መስመር ዝርጋታ ነው። እንግዲህ ይህ የውሃ መስመር ዝርጋታው የኪችን ቤቱን እንዲሁም ደግሞ የሻወር ቤቱን የእጅ መታጠቢያ ሁሉ ነገር አካቶ ከነ ማቴሪያሉ 30 ሺህ ብር ይበቃል። ሌላው ደግሞ አንዳንድ የተረሱና የተዘለሉ ጥቃቅን ወጪዎች አሉ። እንደ ፎርምወርክ እንደ ሚስማር ምናምን ያሉ ነገሮች አሉ። ለነሱ 50 ሺህ ብር እንይዛለን። እንግዲህ ይህን 65 ቅጠል ቆርቆሮ የብሎኬት ቤት ሰርቶ ከፊኒሽንግ ውጭ ያለውን ሰርቶ ለማስረከብ የባለሙያ 300 ሺህ ብር ገደማ ይጠይቃሉ። እንግዲህ ይህን የ65 ቅጠል ቆርቆሮ የብሎኬት ቤት ጠቅላላ ወጪውን ስንደምረው 1,808,090 ብር ገደማ ይመጣል። እንግዲህ የዚህን 10%ቱን ለስራ ማስኬጃ ለአንዳንድ ወጪዎች ጭነት፣ እንደ ጭነት አይነት ነገሮች አሉ፣ ያልታወቁ ሂሳብ ውስጥ ሊገቡ የማይችሉ ወጪዎች አሉ። ለነሱ 10%ቱን ስንይዝለት 180 ሺህ ገደማ እንይዛለን ለመጠባበቂያ ብለን። አንድ ላይ ስንደምረው እንግዲህ 1,988,090 ብር አካባቢ ያስወጣናል። እንግዲህ ይህ ማለት ያው 2 ሚሊዮን ብር አካባቢ ነው የሚሆነው። 2 ሚሊዮን ብር ያላችሁ ሰዎች 65 ቅጠል ቆርቆሮ የብሎኬት ቤት ማሰራት ትችላላችሁ። እንግዲህ ወጪውን እንደዚህ ጠቅላላ አድርገን አይተናል። 65 ቅጠል ቆርቆሮ በእንጨት አሰርተን ውጪውን ስናስገርፍ 1 ሚሊዮን ነው የፈጀው። እንዲሁም ደግሞ በብሎኬት ሲሰራ ደግሞ 2 ሚሊዮን ነው የፈጀው። ኦልሞስት የእጥፍ አካባቢ ነው የዋጋ ልዩነት ያለው። የትኛው ይሻለናል ለምትሉ እንደ ባለሙያ እንግዲህ እኔ የምሰጣችሁ ምክር ከኮስት አንጻር የእንጨት ቤት ተመራጭ ነው። ምክንያቱም 1 ሚሊዮን ብር ያለው ሰው የእንጨት ቤት 65 ቅጠል ቆርቆሮ መስራት ይችላል። 2 ሚሊዮን ብር እጁ ላይ ያለው ሰው ደግሞ በብሎኬት አድርጎ መስራት ይችላል። ከኮስት አንጻር የእንጨት ቤቱ የተሻለ ነው። ግን ደግሞ ከጥራትና እንዲሁም ደግሞ ረጅም ጊዜ ከመቆየት አንጻር የብሎኬት ቤቱ የተሻለ ነው። ምንም ዘመናዊ ሆኖ ነው የሚሰራው። ምንም ጥርጥር የለውም እሱ። እንደገና ደግሞ የእንጨት ቤት ሲሰራ እንግዲህ በየአመቱ በየ2 አመቱ እድሳት ሊፈልግ ይችላል። አንዳንድ ቦታ እንጨቶቹም የመበላት አይነት ባህሪ ሊያመጡ ይችላሉ። እናንተም እንግዲህ ይህን እያያችሁ ምናልባት ያለኝ አቅም 2 ሚሊዮን አይደርስልኝም ያላችሁ ሰዎች የእንጨት ቤቱን መስራት ትችላላችሁ። አቅሙን ያላችሁ ደግሞ የትኛው ይሻለኛል ለምትሉ ብሎኬቱን ብትሰሩ ተመራጭ ነው። ለአንዳንድ ለባንክ አገልግሎትም የምትፈልጉ ሰዎችም ልትኖሩ ስለምችሉ ሞር ተቀባይነት ያለውም ዋጋም ሊያወጣ የሚችለውም የብሎኬት ቤቱ ስለሆነ አቅማችሁ የሚፈቅድ ሰዎች የብሎኬቱን ብትሰሩ ነው ምለው። እንግዲህ ለዛሬ ያስኩላችሁ መረጃ ይህን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሰራላችሁ የምትፈልጉትን ቤት ይህን ያህል ቤት እንደዚህ አይነት ቤት ስራለን ብላችሁ አስቀምጡ። እኔም እያየው የምሰራላችሁ ይሆናል። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም ጊዜ